ውሃ ከፈላ በኋላ ቤኪንግ ሶዳ መጨመርና አባጮማው በደንብ እስኪበስል ድረስ ማብሰል። ከዛ በኋላ በሌላ መጥበሻ ዘይት ማድረግና በሽንኩርት የተከተፈ ሽንኩርት አድርጎ እሱ ከተጠበሰ በኋላ ካሮት ማስገባትና አንድ ላይ መጥበስ፣ ጨው ማድረግ፣ የተፈጨ ነጭ ሽንኩርት ማድረግ፣ በደንብ አንድ ላይ እንዲጠበስ ማድረግ። ከዛ ደቆ የተከተፈ ቃሪያ ማድረግና ጠበስ ማድረግ። ከዛ በኋላ የተቀቀለውን አባጮማ ማስገባትና እሱንም አብሮ ጠበስ ማድረግ። እሱ እንደተጠበሰ በመካከለኛ የተከተፈ ቲማቲም ከላይ መጨመርና ትንሽ ማቀላቀልና እንዲጠበስ ማድረግ። ለመጀመሪያ ጊዜ ቪዲዮ ከመጣላችሁ ፎሎ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ከዛ በኋላ ተቀቅሎ የተዘጋጀ ማካሮኒ ከላይ ጨመርኩና በደንብ ሚክስ አደረግኩ። ይህም ቪዲዮ ላይክ፣ ሼር እና ኮፒ ሊንክ አድርጉልኝ። ሀሳብ ካላችሁ በሀሳብ መስጫ ሳጥን ላይ ጻፉልኝ። እዩት እስኪ ሲያምር በጣም ይጣፍጣል። ለራሴ ምሳ እንደዚህ ቆንጆ አድርጌ ካቀረብኩ በኋላ ሁል ጊዜ እንደማደርገው የሰራሁት ምግብ ለ3 ሰዎች በቂ ስለነበረ ሁለቱም ፖርሽን ለምስኪኖች አካፍያለሁ። ደህና ሁኑልኝ። ቻው ቻው። ወዳችኋለሁ።